ጤና ይስጥልኝ ክቡራትና ክቡራን የጨው ሚዲያ ቤተሰቦች ለሰዓቱ የመራረጥኳቸውን መረጃዎች ወደ እናንተ አደርሳለሁ። ይህንን ቻናል ሰብስክራይብ በማድረግ ትኩስና ወቅታዊ የሆኑ መረጃዎችን እንድትከታተሉ ይሁን። በቅድሚያ ኢትዮጵያዊ ስደተኞችን የተመለከተውን ሀተታ እዳስሳለሁ። የተሻለ ገቢና ስራ ታገኛላችሁ በሚል ተታለው ወደ ማይናማር ተወስደውና ታግተው ከነበሩ በርካታ ኢትዮጵያውያን መካከል 41ዱ ትናንትና ሀገራቸው መመለሳቸውን የወላጆቹ ኮሚቴና ተመላሾቹ ለቲክፋ ተናግረዋል። የወላጆቹ ኮሚቴ በሰጠን ቃል 41ዱ ኢትዮጵያውያን ትናንት ወደ ኢትዮጵያ እንደተመለሱ በኢትዮጵያዊ ባህልም አቀባበል እንደተደረገላቸው ነግሮናል። በመጪው አርብ 40 የሚደርሱ ኢትዮጵያውያን ወደ ሀገራቸው እንደሚገቡና በአጠቃላይ አሁን በተጀመረው ዘመቻ በአንድ ሳምንት ጊዜ ውስጥ ወደ 282 ኢትዮጵያውያን ወደ ሀገራቸው ይመለሳሉ ተብሎ እንደሚጠበቅ ጠቁሟል። በአጠቃላይ ወደ 751 ኢትዮጵያውያን እንዳሉና እነሱን በቶሎ ወደ ሀገራቸው ለመመለስ እየተሰራ መሆኑ ተጠቁሟል። ኮሚቴው ባለው መረጃ አሁን ድረስ በማይናማር የታገቱ ኢትዮጵያውያን እንዳሉና ቁጥራቸው ግን በየጊዜው እያሻቀበ እንደሆነ ተናግረዋል። አንድ ቃሉን የሰጠ ተመላሽ ከ10 ወራት በላይ የሰራበት ደሞዝ እንዳልተከፈለውና ይባስ ብሎ ድብደባ ይደርስበት እንደነበር አስታውሶ ወደ ሀገሩ በመመለሱ እጅግ እንደተደሰተ ተናግሯል። ደህንነቱ ባልተረጋገጠ መረጃ ነበር ለስራ ብለን ሄድነው። ስንሄድ ግን የገጠመን ከጠበቅነው በተቃራኒ ነው። እጅግ በጣም አስከፊ ሁኔታዎችን አሳልፈናል ብሏል። አሁን ኢትዮጵያ ውስጥ ባለው ችግር ወጣቱ ስደትን ምርጫው ያደርግ ይሆናል። ግን ብልህ ሰው ከእኛ መማር አለበት። ወገኖች ደህንነቱ ባልተረጋገጠ መንገድ እጃችሁን እንዳታስገቡ የሚል መልእክት አስተላልፈዋል። ሌላኛው ተመላሽ በበኩሉ ኢትዮጵያውያኑ በማይናማር የከፋ ችግር እንዳሳለፉ አሁንም ከእገታ ያልወጡ ልጆች እንዳሉ ገልጾ እነርሱንም ወደ ሀገራቸው እንዲመለሱ የተጀመረው ስራ ተጠናክሮ እንዲቀጥል አሳስበዋል። ያኔ ወደ ማይናማር ለመሄድ ፕሮሰሱ በ7 ቀናት ነበር ያለቀልኝ። ውጭ ሀገር ለመውጣት ስለምፈልግ ብቻ ያንን አደረግኩኝ፣ ግን ብዙ ዋጋ አስከፈለኝ ሲል ገጠመኙን አስታውሶ ኢትዮጵያውያን ከአጭበርባሪዎች ጥንቃቄ እንዲያደርጉ መክረዋል። የኢሚግሬሽንና ዜግነት አገልግሎት አዲስ የአስቸኳይ ፓስፖርት ለሚፈልጉ ከግንቦት 4 2017 ዓ.ም ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው መስሪያ ቤት በአካል በመምጣት መስተናገድ እንደሚችሉ አሳውቋል። ከዚህ ቀደም ተገልጋዮች አዲስ የአስቸኳይ ፓስፖርት በኦንላይን ለመሙላት እንደተቸገሩ በተደጋጋሚ ማሳወቃቸውን አስታውሷል። በኦንላይን ብቻ ሲሰጥ የነበረውን የአዲስ አስቸኳይ ፓስፖርት አገልግሎት አሁን አማራጭ መንገድ በመከተል በአካልም እንደሚያስተናግድ ጠቁሟል። በዚህም ተገልጋዮች ከግንቦት 4 2017 ዓ.ም ጀምሮ አስፈላጊ ሰነዶችን በመያዝ ጥቁር አንበሳ በሚገኘው የኢሚግሬሽንና ዜግነት አገልግሎት መስሪያ ቤት በአካል በመምጣት መስተናገድ ይችላሉ ተብሏል። ይህ ጉዳይ የቅርንጫፍ ጽሕፈት ቤቶችን እንደማይመለከት አሳስበዋል። በኢሚግሬሽንና ዜግነት አገልግሎት የአዲስ አስቸኳይ ፓስፖርት እድሳትን ጨምሮ በኦንላይን አሰራር ላይ የሚታየው ሁኔታ ተገልጋዮችን ክፉኛ ያማረረ እንደሆነ ከወራት በፊት ለቲክፋህ ቃላቸውን የሰጡ ዜጎች መግለጻቸው ይታወሳል። በወቅቱ የኦንላይን አገልግሎት ሲሞከር እንደማይሰራ ውጭ ያሉ ሰዎች እዛ መስሪያ ቤት ውስጥ ካሉት ጋር በመመሳጠር ሲስተሙን እየተጠቀሙ እንደሚሞሉ፣ ለዚህም በአስቸኳይ ፓስፖርት ዋጋ ላይ 5,000 ብር ጉቦ እንደሚቀበሉ በምሬት ተናግረው ነበር። ይህ ጉዳይ የአደባባይ ሚስጥር ሆኖ ብዙዎች የተበዘበዙበት የተንገላቱበት ሲሆን አሁንም ድረስ ይህ ነው የሚባል ዘላቂ መፍትሄ ባለመገኘቱና ያለው ብልሹ አሰራር ባለመፈታቱ ዜጎችን በእጅጉ እያማረረ ይገኛል። ወደ ሌላ ጉዳይ ደግሞ ስናልፍ ህንድ በፓኪስታን ላይ በፈጸመችው ጥቃት 10 የአንድ ቤተሰብ አባላት የሆኑ ሰዎች ተገደሉ። በፓኪስታን የሚገኘው በተባበሩት መንግስታት ድርጅት በአሸባሪነት የተፈረጀው ቡድን መሪ ማውላና ማሱር አዝሃድ በሐዋልፑር በሚገኘው ሱብሃን መስጅድ ላይ በተፈጸመው ጥቃት 10 የቤተሰቡ አባላትና 4 የቅርብ አጋሮቹ መገደላቸውን አስታውቋል። አዝሃር የሚመራው ታጣቂ ቡድን ጂኤም ሮብ ዕለት በሰጠው መግለጫ ሟቾቹ ታላቅ እህታቸውና ባለቤቷ፣ የወንድሙ ልጅ፣ የእህት ልጅና 5 ልጆች ከነ ቤተሰቦቻቸው ይገኙበታል።
ጂኤም በየካቲት 2019 በህንድ የምትተዳደር ካሽሚር ውስጥ 40 ወታደሮችን የገደለ የአጥፍቶ ጠፊ የቦምብ ጥቃት መፈጸሙ የሚታወስ ሲሆን ጎረቤት ሀገራቱ ወደ ጦርነት አፋፍ መዳረጋቸው ይታወቃል። በጥቃቱ 3 የአዝሃር የቅርብ ረዳቶችና የአንዱ ረዳቱ እናት መሞታቸውንም ቡድኑ ገልጿል። ህንድ በፓኪስታንና በፓኪስታን በሚተዳደረው ካሽሚር በሚገኙ 9 ቦታዎች ላይ የሚሳኤል ጥቃቶች ፈጽማለች። ፓኪስታን 6 ቦታዎች ላይ ጥቃት መፈጸሙን ገልጾ 5 የህንድ ተዋጊ ጀቶችን መምታቷን ገልጻለች። የፓኪስታን የማስታወቂያ ሚኒስቴር አታላህ ታሃር የህንድ ጥቃት የእኛን ገደብ ያለፈ ነው ሲሉ ተደምጠዋል። የወታደራዊው ቃል አቀባዩ ስለ አጸፋዊ ጥቃት የተናገሩ ሲሆን ይህ ጥቃት ተገቢ ያልሆነና ፍጹም ጭፍን ጥቃት ነው ብለዋል። በግልጽ የአጸፋ ምላሻችንን በመሬትና በአየር ጥቃት እንመልሳለን ሲሉም ተደምጠዋል። በድንበር አካባቢ በህንድ የአየር ጥቃት 26 ሰዎች ሲገደሉ 46ቱ ቆስለዋል ስትል ፓኪስታን ተናግራለች። ህንድ ፓኪስታን ውስጥ በሲቪሎች ላይ ስለደረሰ ጉዳት ምንም አይነት መረጃ አልሰጠችም። ህንድና ፓኪስታን ሁለቱም የኒኩለር ኃይል የታጠቁ ሀገራት ሲሆኑ በህንድ የሚተዳደረው የካሽሚር ግዛት ውስጥ የፓሃልጋም ቱሪስቶች ላይ ባለፈው ወር የደረሰው አስከፊ ጥቃት ተከትሎ በሁለቱ መካከል ያለው ግንኙነት መሻከሩ ይታወሳል። የህንድ ባለስልጣናት በአጥቂዎቹና በፓኪስታን መካከል ግንኙነት እንዳለ ማረጋገጡን አስታውቋል። ከዛን ጊዜ ጀምሮ ህንድና ፓኪስታን ድንበር መዝጋትና የወንዝ ውሃ ስምምነትን ማገድ ጨምሮ አንዳቸው በሌላው ላይ የተለያዩ የበቀል እርምጃዎችን አውጀዋል። ከሁለቱም ወገኖች የተውጣጡ ወታደሮች መጠነኛ የትጥቅ ግጭት ውስጥ ወድቀዋል። ከኢሚግሬሽንና ጽሕፈት ቤት ጋር ተያይዞ ሌላ የደረሰን መረጃ አለ። እሱን ደግሞ እንደሚከተለው እናቀርባለን። የፓስፖርት ፈላጊዎች ቁጥር በቀን ከ12000 በላይ መድረሱን የኢሚግሬሽንና ዜግነት አገልግሎት ገለጸ። ከፓስፖርት ፈላጊ ደንበኞች ቁጥር ጋር የሚመጣጠን የአገልግሎት አሰጣጥ ስርዓት ለመገንባት እየሰራን ነው ብሏል ተቋሙ። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ለኢፕድ እንደገለጹት የፓስፖርት ፈላጊዎች ቁጥር በቀን ከ12000 በላይ ደርሷል። አገልግሎቱ የፓስፖርት ፈላጊ ደንበኞች ቁጥር ልክ አቅሙን ለማሳደግ እየሰራ ይገኛል ብለዋል። ፓስፖርት ለማውጣት ወደ ተቋሙ የሚሄዱ ደንበኞች በአገልግሎት አሰጣጥ ስርዓት የሚያነሷቸውን ቅሬታዎች አስመልክቶ አሁን ላይ መሻሻሎች እንዳሉ ጠቁመዋል። እንደ ወይዘሮ ሰላማዊት ገለጻ የሚታዩ ችግሮችን ለመቅረፍ አሻራ ለመስጠትም ሆነ ፓስፖርት ለመቀበል በአጭር የጽሑፍ መልእክት እንዲሁም በማህበራዊ ትስስር ገጾቻችን ስም ዝርዝር በማውጣት በማሳወቅ ሰዎች መጥተው ፓስፖርታቸውን የሚቀበሉበት ሁኔታ ተፈጥሯል። ዋናው ዓላማ ሰዎች ወደ ተቋሙ መምጣት ሳይጠበቅባቸው ቤታቸው ሆነው ፓስፖርታቸውን እንዲወስዱ ማድረግ አሊያም ወደ ተቋሙ መጥተው በሚወስዱበት ጊዜ የማይዘገዩበትና ረጅም ሰልፍ የማይኖሩበት ሁኔታን መፍጠር ነው ብለዋል። በአገልግሎት አሰጣጥ የተሻለ ደረጃ ለመድረስ የሚያስችሉ ስትራቴጂዎችን አውጥተን እየሰራን ነው ሲሉም ተናግረዋል። የአገልግሎት አሰጣጡን ለማሻሻል በክልሎች 26 ቅርንጫፎች የሚገኙ መሆኑን የጠቀሱት ዋና ዳይሬክተሯ በአዲስ አበባ ከተማ 4 ተጨማሪ ቅርንጫፎችን ለመክፈት እየሰሩ መሆኑን አብራርተዋል። ፓስፖርት ፈልገው በኦንላይን ለሚመዘገቡ ስርዓቱ በቀን ውስጥ 600 ደንበኞችን አሊያም ቀጠሮ አስያዞችን እንደሚያስተናግድ አመልክተው ተቋሙ ከዚህ ቀደም የነበረው የቆየ ሲስተም የሚጠቀም በመሆኑ መጨናነቅ እንደሚፈጠር ገልጸዋል። በቅርቡ ይፋ የሚደረገው አዲስ ሲስተም በቀን 3000 ደንበኞችን ለመመዝገብ የሚያስችል መሆኑን ጠቁመው የሚያጋጥመውን መጨናነቅ እንደሚቀንስና ያለውን ፍላጎት የሚያሟላ ይሆናል ሲሉ ተናግረዋል። ዋና ዳይሬክተሯ አያይዘው ደንበኞች በተለያዩ ማህበራዊ ገጾች የኢሚግሬሽን ዜግነት አገልግሎት እንወክላለን በሚሉ አጭበርባሪዎች ፓስፖርት እናወጣላችኋለን በሚል መታለል እንደማይኖርባቸው ጠቁመዋል። ደንበኞች ትክክለኛውን የተቋሙን መረጃና ገጽ በመከታተል ራሳቸውን በመሃል ከሚገቡ ደላሎች ሊጠብቁ እንደሚገባ አስገንዝበዋል።
ክቡራን አድማጮች በሰዓቱ ብታደምጧቸው መልካም ናቸው ብዬ የመራረጥኳቸው መረጃዎች እነዚህ ናቸው። እንግዲህ ከሰዓታት በኋላ በሌሎች መረጃዎች እስከማገኛችሁ ድረስ በያላችሁበት የዓለም ክፍል ቸር ቆዩ።